እህል ተበላ 3 ቀኔ ነው አይደለ? አዎ ያ የት ነው አሁን የሚያድሩት እርስዎ? እኔ አሁን እግሬ እንዳወጣ ልሂድ ቤተክርስቲያን ታገኘው ጠጋ እላለሁ። ቤቴ ቤተክርስቲያን አሁን ርቦኝ ነው እንደው ውጣ ውጦኝ ነው የመጣሁትና ከአንቆርጫ ነው የመጣሁት ከውልውላ ሰፈር ከሚባል 4 ወንድ ልጆች አሉ 2 ሴቶች ልጆች አሉ። እነሱን ትቼ ነው አባረውኝ የደርግ ወታደር ነበርኩ አይደለ? አዎ ከዛ አባረሩኝ። አንተ መከላከያ አንተ የድሮ ኃይል ደብቀህ መሳሪያ አለህ ብለው ተፈናቀሉ። ልጆችንም አላስቀመጧቸው ሄዱ። ተንከራተትኩ በሽቴንም ነገድኩ። ለአምላኬ ለፈጣሪ ትቻለሁ። ሁሉንም የሥራቸውን ይስጣቸው። ምንድነው እሱ ማለት? ስልክሽን የወሰድኩት እኔ ነኝ። ሽማግሌ መስዬ የመጣሁትም እኔ ነኝ። ለምን አስፈለገ ሽማግሌ መስሎ መምጣቱ? እንግዳነት ብያድል ያስገባው ወደ ቤት አንቺን ከህይወትሽ ለመታደግ በስልክሽ ላይ ያለውን መረጃ ለመቆጣጠር እና ስልኩን በወቅቱ አንቺን ህይወትሽን ከሚያሳጣሽ ነገር ለማዳን ነው። ለዛ መስዬ የመጣሁት። ሰላም ጤና ይስጥልን። ውድና እየተከበራችሁ የአናንያ ቲዩብ ቤተሰቦች ሰላማችሁ በያላችሁበት እንደ ምድር አሸዋ እንደ ሰማይ ከዋክብት ይብዛ እያልኩኝ እነሆ ዛሬም እንደተለመደው ወደ እናንተ በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ፣ ሰብስክራይብ እንዲሁም ወደ ዘመዶቹ ሼር እያደረጋችሁ በየቀኑ የምለቃቸው ቪዲዮች ወደ እናንተ እንዲደርሱ የደውል ምልክቷን በመጫን ነባሮች ሀሳብ አስተያየታችሁን እንደተለመደው በኮሜንት እንድታስቀምጡልኝ እያልኩኝ ከወዲሁ በትህትና እጠይቃለሁኝ። ዛሬ እንግዲህ ሸቃሌት በድጋሚ ወደ እናንተ ብቅ ብላለች ማለት ነው። ማን ነው? ምንድን ነው? ማን ነው? ማን ነው? ሰላም ነው? እግዚአብሔር ይመስገን። ሳባ ሰላም ነው? እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ። ሰላም ነው? ደህና ነኝ። እግዚአብሔር ይመስገን። ስልክሽ ይሄ አንቺ ስልክ ነው ማለት? መቼ ሰረከኝ? የነ ሰዓት ሽማግሌ መስዬ መጥቼ ስልክሽን እንደወሰድኩብሽ ታውቂያለሽ? አይ ይቅርታ፣ እኔ በምን ላምንህ እችላለሁ? አሁን ውጣልኝ ከቤቴ። ይሄ አሁን የማስረዳሽን ነገር አዳምጪ። እኔ ስልክሽን ምንድን ነው እሱ ማለት? ስልክሽን የወሰድኩት እኔ ነኝ። ሽማግሌ መስዬ የመጣሁትም እኔ ነኝ። ለምን አስፈለገ ሽማግሌ መስሎ መምጣቱ? እንግዳነት ብዬ አይደል ያስገባው ወደ ቤት? አንቺን ከህይወትሽ ለመታደግ በስልክሽ ላይ ያለውን መረጃ ለመቆጣጠር እና ስልኩን በወቅቱ አንቺን ህይወትሽን ከሚያሳጣሽ ነገር ለማዳን ነው። ለዛ መስዬ የመጣሁት። የገባው መልእክት በወቅቱ አንብበሽዋል? አይ አላነበብኩትም። አላነበብሽውም? ስልክሽ ላይ አንቺን ሊጎዱሽ እና ሊከታተሉሽ ያሉ ሰዎች ዛሬ ማታ በቤትሽ መጥተው ከሚጎዱሽ አካላት አንዱ ነው። ይሄን ስልክሽን የተላከው ሜሴጅ በጂፒኤስ የተቆጣጠሩት ስለሆነ ያንን ለማጥፋት ነው ስልክሽን ለወስደ የመጣሁት። አይ አልገባኝም። ስልኩ ያለው እኔ ጋ ነው። አንተ እንዴት አውቀህ እኔ ስልክ ላይ ሊጎዳኝ የሚፈልግ ሜሴጅ እንዳለ እንዴት ተረድተህ ማልኮ አውቀህ መጣህና ቤቴ ስልኬን ወሰድከው? ይቅርታ ውጣልኝ ከቤቴ። አንተ እስከነሱ አንደኛው ብትሆን እኔ ስልክሽን ለወስድ ወይንም ያንቺን ለማስደንገጥ ወይንም አንቺን ለማስፈራራት አይደለም። ከአባትሽ የተላከልሽ መልእክት እዚህ ሪከርድ ተደርጎ አለ። ያኔ ታምኛለሽ። እኔ ከነሱ አንዱ በሆን ኖሮ ይሄንን ስልክ ወስጄ አንቺን ህይወት ለማትረፍ ስል ወስጄ እንደገና ባልመለስኩልሽ ነበረ። የአባትሽ የላኩልሽን እዚህ ላይ መልእክት ሪከርድ አለ። ያንን አንበበሽ ጠንቅቀሽ ስታውቂ እኔ ማን እንደሆነ ያን ጊዜ ይገባሻል። ይሄው ስልክሽ። አይ ይቅርታ ልታስረዳኝ ትችላለህ? ያልገባኝ ነገር አንተ እኔ ስልክ ላይ ሜሴጅ መኖሩን ማን ነገረክ ላንተ? ወይስ አባቴ ጋር ተገናኝታችሁ ነበረ? ማለት ለሱ ነግረውት እነሱ አባቴ ደግሞ ላንተ ነገረክ? ወደዚህ ቤት እንድትመጣ አደረገክ? ሽማግሌ መስለክ እንግዳ መስለክ መተህ አስገባሁ።
እንግዲህ ራበይ ጠማኝ ብለህ ላንተ ጎንበስ ቀና እያልኩኝ ሳስተናግድ በስተመጨረሻ ስልኬን ነው ሰርቀህ የሄድከው። ሳይ ስልኬ እንደሌለ ነው ያወቅኩትኝ። በቃ ጠፍቷል ብዬ እኔም አምኜ ተቀበልኩ። አሁን መተህ ስልክሽ እንቺ ይሄ አንቺ ስልክ ነው ብትለኝ እንዴት ላምን እችላለሁ? አንተም ከነሱ ብትሆንስ? ስልኬንስ ምን አድርገኸው እንዳመጣኸው አምኜ ልነካው እችላለሁ። በአሁኑ ሰዓት ታውቃለህ ጊዜው ያንቺን አይነካው ያው አይነካውብሽ። በወቅቱ ሽማግሌ መስዬ መምጣቴ ወይንም አቅጣጫ መቀየሬ ግድ ስለሆነ አባትሽ የላኩልሽ ሜሴጅ ሪከርድ አለ። ያንን ሪከርዱን አይተሽ የበለጠ ትረጃለሽ። ያው ስልክሽን አልነካው። ግቢና አንብቢ። አነባለሁ። ቆይ ተረጋጋ። ለመሄድ ምን አሮጠህ? ያው ኧረ ተረጋጋ። እኔ ምን እንዳደረገው አውቄ ነው አሁን እኔ ስልኬን የምነካው? አባቴሽ ታዲያ አባቴ ጋር ተገናኝተዋል ማለት ነው። የሆነ ማደንዘዣ ቢያደርግበት ስልክ ላይ በአሁኑ ሰዓት ጊዜው ምን ይታመናል እንዴ? ምን ይታወቃል? ምን ይሻለኝ? ይሄን ስልክ አሁን ልንካው? ለማንኛውም ሌው ማየቱ አይከፋም። እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ። እንግዲህ የሆነ ነገር ካደረከው አባትሽ ምን ላይ ነው ታዲያ የላከልኝ አባቴ? ወይ ጉድ! ወይ ሳባ ልጅ ይህ ድምፄን የሚያሳይሽ ሰው የሰው ነው። እመኚውስ ከክፉ ነገር ይጠብቅሻል። በዙሪያሽ ክፉ ሰዎች አሉ የሚከታተሉሽ። ስልክሽን የሚወሰደው ለአንቺ ብሎ ነው፣ አንቺን ለመጠበቅ። አይ ልጄ ሳባ፣ አይ ልጄ ሳባ። ከክፉ ሊጠብቅሽ። እነሱ እነማን ናቸው ወደ ቤት የሚመጡት? ምን ሊያደርጉኝስ ነው? እስቲ ቆይ ደግሜ አዳምጠው እስቲ። ሳባ ልጅ ይህ ድምፄን የሚያሳይሽ ሰው የሰው ነው። እመኚውስ ከክፉ ነገር ይጠብቅሻል። በዙሪያሽ ክፉ ሰዎች አሉ የሚከታተሉሽ። ስልክሽን የሚወሰደው ለአንቺ ብሎ ነው፣ አንቺን ለመጠበቅ። አይ ልጄ ሳባ፣ አይ ልጄ ሳባ። እንግዲህ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይሄንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ። እንደተለመደው ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ላይክ፣ ሰብስክራይብ እንዲሁም በኮሜንት አይዞሽ በርቺ እያላችሁ እንድታበረታቱ ስል በድጋሚ በትህትና እጠይቃለሁ። ቤተሰቤን ብታይ የነበረ ቤት የነበረ ሀብት የሌለ ነው። ተሰድጄ ዘመድ ያለ ወገን ያለ እያለቀሰ ነው ያለው። በቤቴ እንግዳ ማረፊያ እንግዳ ተቀባይ የነበርኩ ሰውዬ ይኸው ወጣሽ እንዳደረገዋለች። አይዞት ያልፍ ይሆናል አይታወቅም። አዎ ድካሙ ለእኔና ለህይወት ያለሁት እጅ ምርኩዜ ብቻ ነች፣ ሌላ ምንም የለኝም። አሁን ይመሽብኛል። እስኪ ደግሞ እግሬ እንዳወጣ ትንሽ ይጓዘው። አይዞት ጋሽ ችግር የለውም። ቁጭ በሉ ትንሽ አረፍ በሉና ጥለው ሲወርድሎት ይሄዳሉ። ይሻላል። አዎ እንደዛ ይሻሎት። እሺ አሁን ገና ፀሐይ ስለሆነ እሺ